ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የማሳያችሁ ባሎን ቶፒር ነው። አሰራሩ በጣም ቀላል ነው። ማንኛውም ዝግጅት መጠቀም እንችላለን። ለበርዝዴይ፣ ለቤቢ ሻወር፣ ለግራጁዌሽን፣ ኢቭን ለዌዲንግ መጠቀም እንችላለን እና እሱ ነው ዛሬ የማሳያችሁ። የሚያስፈልገን እቃ ኤሌክትሪካል ፓምፐር ወይም ደግሞ ማኑዋል ፓምፐር መጠቀም እንችላለን እና 11 ኢንች 12 ባሎን ያስፈልጋል። ፎይል ካርቶን የፎይል ማድረግ ያስፈልገናል። ስታንድ ያስፈልገናል። እንደዚሁም ደግሞ ባሎን ሳይዘር እንዴት በቀላሉ ቤት ውስጥ እንደምናዘጋጅ የሰራሁት ቪዲዮ አለ። ዲስክሪፕሽን ባክስ ላይ ተውላችኋለሁ። እየገባችሁ እሱ እንድታዩ ጋብዛለሁ። ድንገት ያያችሁኝ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ እንሁን። በጣም ሲምፕል የሆኑ ዲኮሬሽኖችን አሳያለሁ። አይ ሆፕ የምሰራቸውን ቪዲዮ ተወዱታላችሁ ያስባለሁ። ግን ሰብስክራይብ እያደረጋችሁ ቤተሰብ እንድንሆን ጠይቃችኋለሁ። አሁን ወደ አሰራሩ እንሄዳለን። ተከታተሉ። ባሎናችን ሳይዝ ስናደርግ የምናደርገው በ9 ኢንች ነው። አዙሪያት አለውና ለእናንተ ማየት ስለማይመች ለዛ ነው እያስተካከልኩት ነው ያለሁት። አይ ቲንክ ይታያችኋል ብዬ አስባለሁ። 9 ኢንች ነው። ከነፋም በኋላ በ9 ኢንች ነው ሜጀር የምናደርገው። ባሎን ሳይዘር መጠቀም ለማትፈልጉ ወይም ደግሞ አጋጣሚውን ያላገኛችሁ መግዛት ባሎን ሳይዘር የማትጠቀሙ ሰዎች ደግሞ ወይ የሰራውላችሁ ቪዲዮ አለ ዲስክሪፕሽን ባክስ አስቀምጫለሁ ያልኳችሁ እሱን እየገባችሁ የራሳችሁን ባሎን ሳይዘር በቀላሉ በካርቶን ላይ ሰርክል እያደረጋችሁ የሚሰራ ነው። በጣም ቀላል ነው። እሱን መስራት ትችላላችሁ። ካልሆነም ደግሞ ይሄንን ማኑዋል ፓምፐሩን አድርጋችሁ እየቆጠራችሁ ኤር መክተት ትችላላችሁ። ለምሳሌ 1 2 3 ያረጋችሁ ይሄንን ሳይዝ የሚያክለው ለምሳሌ 20 ከሆነ 20 ኤር የምታስገቡ ከሆነ ሁሉንም 20 ኤር እያስገባችሁ ማሰርና እኩል ሳይዝ ማድረግ ትችላላችሁ። ይሄ አንድ ኦፕሽን ነው ብዬ ነው ልነግራችሁ የፈለኩት። አሁን ግን ባሎን ሳይዘር ስላለ ባሎን ሳይዘር ሜጀር ማድረግ ወደ አሰራሩ እንሄዳለን። እናደርጋለን። ቀጥለውን ይሄ 2 ነው። 3ኛውን እንጨምራለን።
ሁለተኛው ስታዩት ፍላወር የመሰለ ቅርጽ እንደገና በዚህ ጋር ሁለቱም እንደዚህ አይነት ቅርጽ ይኖረዋል ማለት ነው። እዚህ ጋር ፍላወር ነው። ትንሽ ጥንቃቄ ይፈልጋል። በመጠመጥሙበት ሰዓት እያስለቀቃችሁ ነው መሄድ ያለባችሁ። ያለበለዚያ እንደዚህ አይነት ቅርጽ ስርፍፍ ያለ ቅርጽ አያመጣም ማለት ነው። ስለዚህ ዝም ብሎ ዞራችሁ የምጠቀልሉት ከሆነ ተጠምጥሞ ቁጭ ነው የሚለው። አሁን ግን እንደምታዩት ዝርፍፍ ብሎ ቆንጆ ሆኗል ማለት ነው። መጀመሪያ ግን ምን እናደርጋለን? እዚህ አንድ ባሎን እናስገባለን። ምክንያቱም የብረቱ ጫፍ ሊያፈነዳው ስለሚችል ለሱ ለጥንቃቄ ሲባል ይሄን እንደርባለን። ባሎን እንደርባለን። አንድ ባሎን ከባሎናችን ጋር ተመሳሳይ እንደዚህ አይነት ባሎን እንደርባለን ማለት ነው። ከዛ ይሄው ይሄ እንደሰራ ነው። እንዴት ነው የፍላወር ቅርጽ አለው። ትክክለኛ መስራታችንን የሚያስታውቀው እንደዚህ አይነት በሁለቱም ሳይ የፍላወር ቅርጽ ይኖረዋል ማለት ነው። አይታችሁት ከሆነ በዚህ ጋር ስታዞሩት በዚህ ጋር ተመሳሳይ ነው። ስለዚህ ይሄን ባሎን ቶፒራችንን ማስገብተን
እናስይዛለን። ይሄን ይመስላል። እንደዚህ አድርገን ለማንኛውም ዝግጅት መጠቀም እንችላለን ማለት ነው። እንግዲህ ለዛሬ ይሄ ነው። ይሄ ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ጥያቄዎች ካሏችሁ እመልሳለሁ። ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ኔክስት ቪዲዮ ላይ ደግሞ እስክንገናኝ ባይ